በዚህ ቪዲዮ የምናየው ስለ ፖሊገን ዲፊኒሽን እና ከ1 እስከ 20 ሳይድ ያላቸውን ፖሊገኖች ስሞችን እናያለን። A polygon is a simple closed plane figure formed by 3 or more line segments joining end to end. ፖሊገን የምንለው 3 እና ከ3 በላይ ሳይዶች ጫፍ ለጫፍ ዝግ በሆነ መልኩ ሲገናኙ ነው። በትንሹ ስንት ሳይድ ያስፈልገናል? 3 ሳይድ። ከ3 በታች አይቻልም ማለት ነው። ያ ፖሊገን ማለት ጎነ ብዙ ማለት ነው። The line segment forming the polygon are called sides. ጎነ ብዙ እንዲፈጠር የሚያደርገው ላይን ወይንም መስመር ሳይድ እንለዋለን ማለት ነው። The common end point of any two sides is called vertex of the polygon. ይሄ ሁለቱ ሳይድ የሚገናኝበት እቺ ፖይንት ምን ትባላለች? vertex እንላታለን። The angle formed inside the polygon are called interior angle. በሁለቱ ጎኖች የሚፈጠረው ውስጥ ላይ ያለው አንግል ውስጣዊ ዘዌ እንለዋለን። ቀጥሎ common naming of polygon ነው። 3 ጎን ያለው ምን ብለን እንጠራዋለን? triangle ወይንም trigon ብለን እንጠራዋለን። 4 ሳይድ ሲኖረው ኳድሪላተራል ወይንም ቴትራጎን እንለዋለን። 5 ሳይድ ፔንታጎን ይባላል። 6 ሳይድ ካለው ሄክሳጎን፣ 7 ሳይድ ከሆነ ሄፕታጎን፣ 8 ሳይድ ኦክታጎን፣ 9 ሳይድ ኖናጎን፣ 10 ሳይድ ዴካጎን፣ 11 ሳይድ ካለው ፔንዴካጎን፣ 12 ሳይድ ካለው ዶዴካጎን፣ 13 ሳይድ ትራይዴካጎን፣ 14 ሳይድ ቴትራዴካጎን፣ 15 ሳይድ ፔንታዴካጎን፣ 16 ሳይድ ሄክሳዴካጎን፣ 17 ሄፕታዴካጎን፣ 18 ሳይድ ኦክታዴካጎን፣ 19 ሳይድ ኤኔዴካጎን፣ 20 ሳይድ አይኮሳጎን ተብለው ይጠራሉ ማለት ነው። ቪዲዮን ስለተመለከታችሁ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ደህና ሁኑ።